እሺ እናመሰግናለን። አሁን የምናየው አፓርትመንት ማኔጅመንት ሲስተም የሚለው ነው። መጀመሪያ ዩዘር ኔም እናስገባለሁኝ። ፓስወርድ አስገብቼ ሎጊን እላለሁኝ። እዚህ ጋር ሎጊን ካልኩኝ በኋላ ይሄ እዚህ የሚታየኝ አፓርትመንት ሊስት ነው። 7 አፓርትመንት እንዳለ ነው የሚያሳየን በዩኒቨርሲቲው ስር። ከነዚህ 7 አፓርትመንቶች ውስጥ 174 ሩሞቹ እንዳልተያዘ 22 ሩሞቹ ደግሞ ተይዞ እንዳለና አራቱ ደግሞ የሲስተም ዩዘርስ መሆኑን ነው የሚያሳየን። እዚች ጋር 47 ነው በአድሚኒስትሬቲቭ፣ አካዳሚክ ስታፍ ደግሞ 52 ሩም ዩዘሮች አሉ ማለት ነው በፐርሰንታይል ማለት ነው። ሲስተም ውስጥ በሳምፕል ባስገባሁት መሰረት እዚች ጋር ስንመጣ እዚህ ከስር የሚታየው እንደ ሳምፕል የወሰድኩት የዩኒቨርሲቲ ስም ያሉ ለተጠቃሚ የተላለፉ አፓርትመንቶች ናቸው። ፎር ኤግዛምፕል ይርጋለም አባዳ ያለው፣ እዚህ ዋና ግቢ ያለው፣ ሜሪጆይ ሳይት ላይ ያለው አሁን እነዚህን በአንድ ላይ ሰው ያለውን በሲስተም መያዝ ስላለበት ነው እችን ሲስተም የሰራሁት። አሁን እዚህ ጋር ስናየው ከሰባቱም ውስጥ ስንት ሰው እንዳለ በቀላሉ ማወቅ እንችላለን ማለት ነው። ክፍት ሩሞቹም ሲወጡ ፍሪ ሩምስ ብሎ ስለሚያሳየን በየወቅቱ ሪከርድ አድርጎ ይይዝልናል ማለት ነው ሲስተም። ስለዚህ አሁን እዚች ጋር ስንሄድ አፓርትመንት ብለን ሰሌክት እናደርገዋለን። እዚች ጋር እንበልና ብሉ አፓርትመንት ቢያስኩት ባለ 4 ህንፃ ሜን ካምፓስ ውስጥ ያለው ይለኛል። ዋት አፓርትመንት ሜን ካምፓስ ያለው ግሪን ሃውስ አግሪካልቸር አቦስቶ ገስት ሃውስ የሚለው ይርጋለም አባዳ ብዬ ያስኩታለሁ። አሁን ያው ስሙ እንደፈለገን መስጠት እንችላለን፣ ችግር የለውም። ከዛ በኋላ እንደዚህ ባለ 4 ወለል ህንፃ ነው ማለት ነው። ስለዚህ አሁን ይሄ በየሳይቱ ነው ያለው ማለት ነው። አሁን እዚች ጋር ሜሪጆ ሳይት አለ፣ እሱንም ይዟል። አግሪ ግቢም ያለው አለ፣ አግሪካልቸር ግቢ ያለው፣ እነዚህ ሁሉ በአንድ ላይ ተይዟል። አሁን በነዛ ውስጥ ምን ያህል ሰው አለ የሚለውን ነው የምናየው በሲስተሙ ማለት ነው። ፎር ኤግዛምፕል ዲቴይል ስናየው የአፓርትመንቱ ይሄ 40 ሩሞቹ እንዳሉ ነው የሚያሳየን። ይሄ አፓርትመንት አቦስቶ ገስት ሃውስ ካምፓስ ይርጋለም አባዳ ነው የሚል። ከዛ ወደ ታች ስንወርድ 40 ሩሞቹ እንዳሉኝ እና ባለ 4 ፎቅ እንደሆነ ነው የሚያሳየን። እዚች ጋር ወደ ታች እንውረድና አሁን እቺን ሩም ክሊክ ሲያደርጋት ይሄ ሩም ውስጥ ሰው የለም ማለት ነው። አሳይን አልተደረገም ማለት ነው። አሳይን ለማድረግ የግድ ወዴት መሄድ አለብኝ ማለት ነው። እዚች ጋር አፓርትመንት ዩዘር ሄጄ ሩም ዩዘሩን ክሬት አደርጋለሁ። እዚህ ጋር ክሬት ላለው ሂስትሪ ዲፓርትመንት እንበል፣ አካዳሚክ ነው እንበል፣ ታይትሉ ዶክተር ኦቦ ካዮ ብዬ ላስት ኔም ታሜ ብዬ ሊያዘውና ከዛ እንመርጣለን። ከመረጠን በኋላ ፋሚሊ ነምበር 2 ሊሆን ይችላል። ስልክ ቁጥሩ አስገብተን ዲስክሪፕሽኑ ጽፈን ከዛ በኋላ አክቲቭ አድርገን ሴቭ ካደረኩኝ በኋላ እንዲህ ሆኖ ይመጣልኛል ማለት ነው። ታች የዶክተር ኦቦ ካዮ አለን፣ ስልክ ቁጥሩና እንዲህ አስገብቼዋለሁ።
አፓርትመንት ውስጥ እንሄዳለን። አፓርትመንት ውስጥ ሜርጆ ሳይት ላይ ሄደን እንስተው ማለት ነው። ሜርጆ ሳይት ላይ እችኛ ሩም አለችኝ። እዚች ጋር ሜርጆ ሳይት ላይ ሩም 1 አሳይን አልተደረገም። እዚች ጋር አሳይን አድርገው ማን ነበረ ስሙ ኦቦ አክቲቭ ብዬ ኦቦ ሴቨሪንግ ያለው ኦቦ አሁን ሩም 01 ላይ አፓርትመንቱ ሜርጆ ሳይት ላይ ሩም ታይፑ ባለ 2 አልጋ ግራውንድ የሆነውን ተሰጥቶታል ማለት ነው። ስለዚህ እዚች ጋር ስንመጣ this room is assigned ይለኛል። ለማን አሳይን የሆነው ዶክተር ኦቦ ካዮ ቬንደር ዲፓርትመንት ሂስትሪ ስልክ ቁጥሩና ሪሲቭ ዴቱ በዚህ ቀን ወስዷል የሚለው ላይ ያሳየኛል ማለት ነው። ከዛ ባክ እንልና ወደ ሩም ሊስቶቹ እንሄዳለን። ሩም ሊስቶቹ ስንሄድ አሁን የሁሉም ሩም የሁሉም ቢልዲንግ ሩሞቹ እንዲህ በአንድ ላይ ነው የሚመጣልን ማለት ነው። ስለዚህ አሁን እዚች ጋር ምንድነው ያሳየን? ይሄ ነው አሳይንድ የሚለው ሰው አልገባበትም ማለት ነው። እንዲህ ከሆነ ሰው ገብቷል ተይዞ ነው ያለው ማለት ነው። እንደዚህ ከሆነ ደግሞ አስ ነው አሳይንድ ነው እዚች ጋር የሚታየው። ወደታች ስንሄድ ነው አሳይንድ ይለኛል። እነዚህ ገና ሰው ያላስገባ ነው ማለት ነው። ስለዚህ አሁን ይሄ ሁሉ አስገብተን ስንጨርስ ኖ ፍሪ ሩም ነው ኢንተርፌሱ ገብቼ ማለት ነው። ገና ሲስተም ውስጥ ሰዎች ስላላስገባ ነው እንግዲህ ሆኖ ነው ማለት ነው። ያለውን እዚች ጋር እኛው ካለን እዚች ጋር ገብተን ቪው እንላለን። ዶክተር ባባ የፍጂዲ ምን ያለ የሰው ገብቷል ማለት ነው። ሳምፕል ያስገባው። ስለዚህ አሁን እነዚህ አሳይን ያለው ስለሆነ በኋላ አሳይን ስናደርገው እንዲሆን ይመጣልናል ማለት ነው። ሚስተር ቼንጂቺ ባለቤት አድርጋ ይሄ ማሰን ሆኖበታል ማለት ነው። ስለዚህ ወዴት እንሄዳለን? አሁን ሩም ታይፕ እናያለን። ሩም ታይፕ ስናየው ባለ 1 አልጋ አለ፣ ባለ 2 አልጋ፣ ባለ 4 አልጋ እና ባለ 3 አልጋ እንደገና ሳሎን አለን ብዬ ነው ያስኩት። ስለዚህ ለነዛ ማሰን እናደርገው ማለት ነው። እሺ ከዛ ቀጥለን ወዴት እንሄዳለን? ሩም ጀርጅ አይተናል። አድሚን ማኔጅ ስናደርገው እዚች ጋር አድሚን ማኔጅ የሚለው ፎር ኤግዛምፕል አንድ ሰው ዲፓርትመንቱ እዚህ ሲስተም ውስጥ ካልገባ እዚች ጋር ዲፓርትመንቱን ክሬት እናደርጋለን ማለት ነው። እዚች ጋር የትኛው ዲፓርትመንት ነው ሰውየው እንትን ያገኘው የሚለው ላይ በየትኛው ዲፓርትመንት ነው ሰው የሚሰራው ያንን የሚለው ላይ አይተን ሰሌክት አድርገን ከዛ ካታጎሪውን ሰሌክት አድርገን ዲፓርትመንት ስም አስገብተን አክቲቭ ብለን ከዛ ያኛው ዩዘሩን የዴት ላይ የደረሰው ሰው አሳይን እናደርጋለን። አሳይን ስናደርገው ደግሞ በዛ በዲፓርትመንት በኩል ስለሚሆን የዛ ይጠቅመናል እዚህ ዲፓርትመንት ክሬት ማድረጋችን ማለት ነው። ወደ ታች እንሄዳለን። ሰርቪስ ቢል ላይ እንሄዳለን። የሰርቪስ ቢል ብለው ሲስተሙ በየወቅቱ የኤሌክትሪክ እና የውሃ ስለሚከፍሉ ያኛው በሲስተም መያዝ ስላለበት ነው የሚነግራችሁት። ፎር ኤግዛምፕል እዚች ጋር ክሬት ላለውን የአሁኑ ሰውዬ ማን ነበረ? ዶክተር ኦቢካዮ የፌብሩዋሪ ኤሌክትሪክ ሰርቪስ ፔመንት ከፍሏል የሚለው ላይ የፌብሩዋሪ ኤሌክትሪክ 1 month ኤሌክትሪክ 1 month ፔመንት ብሎ አድርገን ከዛ ዛሬ የከፈለበት ቀን ሲሆን ቹዝ እናደርግ ባንክ ያመጣውን ሰሌክት አድርገን በኢሜጅ ፎርም
ከዛ ኤግዛክቲቭ ብለን ሴቭ እንላለን። ኦፕሬሽን ሰክሰስፉሊ ኮምፕሊትድ ይለናል። ወደ ታች ስንወርድ እዚች ጋር ፌብራሪ ኤሌክትሪክ ፔመንት እንደከፈለ ያሳየናል ማለት ነው። እዚች ጋር ዲቴል ማየት እንችላለን። የሚያደርገን ፔመንት ታይሙ ፌብራሪ ኤሌክትሪክ ሰርቪስ ፔመንት ነው። ሪዝኑ ኤሌክትሪክ 1 ማንዝ ፔመንት ይለኛል። ዴት ፔዱ 7 ሁለተኛ ወር 2022 ነው። ሪዱ ከባንክ እንትን ያደረገው ይሄ ነው የሚመስለው ማለት ነው። እችኛው ገብቷል ሲስተም ውስጥ ይገባል ማለት ነው። እሺ ከዛ በኋላ ሁሉም እንደዛ እያደረገ ማየት እንችላለን። አሁን እነዚህ የከፈሉት ናቸው ማለት ነው። ስለዚህ ኤዲት ማድረግ ከፈለገ እሱን ኤዲት ማድረግ ይችላል። ነው እንደገና ደግሞ ወደ እንሄዳለን፣ ወደ ዩዘር ዲሲፕሊን ኬዝ እንሄዳለን። እዚች ጋር ዲሲፕሊን ኬዝ እንሄዳለን። እዚህ ጋር ዲሲፕሊን ኬዝ ካለ አንድ ስታፍ ነበር ዲፓርትመንቱን እንመርጣለን። ሂስትሪው ነው ሰውየውን እንመርጣለን። ከዛ አክቲቭ ብለን ሴቭ እንላለን ማለት ነው። ሴቭ ስንል እዚች ጋር ይመጣልናል። ጥፋት ያጠፋውን እዚች ጋር ያሳየናል ማለት ነው። በዚህ ሰዓት ይሄ ነገር ፈጽሟል ብሎ ላይ ሲስተም በዚህ መልኩ ያሳየናል። ኦርጋናይዜሽን ሴቲንግ፣ ዩኒቨርሲቲ ካምፓስ፣ እነዚህ በየትኛው ካምፓስ ብሎ ላይ ካምፓሶቹን አድ ማድረግ እንችላለን። አፓርትሜንቶቹ ሲሰራ በየካምፓሶች ስር እንበልና በአንሳ ወዳለ የሚሰራ ከሆነም እንደዛ አፓርትመንቱን ክሬት ለማድረግ ካምፓሱን ክሬት እናደርጋለን መጀመሪያ ማለት ነው። ከዛ ቀጥለን ወደ የት እንሄዳለን? ኦል ሪፖርትስ እንለዋለን። ሩም ዩዘሮቹን እናያለን። ለማን ነው የደረሰው ብሎ ይችላል። እዚህ የደረሰው ለዚህ ሰው ደርሷል። ሩሙ ብሎ ይሄ ነው። በዚህ ከማገኘው ብሎ ላይ እነዚህ ሙሉ በሲስተም ሪከርድ አድርገን እንይዛለን ማለት ነው። ስለዚህ ይሄ ቀጥታ በኤክሴል ዳውንሎድ አድርገን ማየት እንችላለን። እንዲህ አድርገን አሁን እንዲህ ሲያደርገን ይሄ እዚች ጋር በአሁን ኤክሴል ነው የከፈተልኝ። ሙሉ አሁን በዚህ መልኩ ማየት እንችላለን ማለት ነው። ቅድም ያስገባሁት አሁን ዶክተር ኦባንግ የሚል ሜሪጆ ሳይት ሩምስ 000 የሰጡበት ቀን ይሄ ነው ብሎ ሲስተሙ አሁን አውጥቶልናል ማለት ነው። ሙሉ አሁን የገቡትን በዚህ መልክ በኤክሴልም ሴቭ አድርገን መያዝ እንችላለን ማለት ነው። ዩዘሩንም እዚሁ ክሬት ማድረግ እንችላለን። ሲስተም ማኔጅ የሚያደርገው እሺ ምን ቀረ? በዚህ እንደገና ሩሙ ደግሞ ሩሙ ዩዘሮችን በዚህ ገብተንም በዚህ በኩል ቢል ሰርቪሱ በዚህ መክፈል ይቻላል ማለት ነው። እዚህ ገብተን እዚህ ጋር ቢል ሰርቪስ ካለን እዚህ ጋር ቹዝ ፋይል ብሎ ያመጣልናል። ከዛ ዴቱ ፔመንት ዴቱ ሪዝኑን እና እንደዚህ ሴሌክት አድርገን የትኛውን ከባንክ ያመጣውን ሴሌክት አድርገን ሴቭ እንላለን። ከዛ እዚህ ጋር ሴቭ እንላለን። ኦኬ ከዛ እንደዛ ሆኖ ሲመጣልን ደግሞ እዚች ጋር እንዲሆን ይታያል። ቢል ሰርቪስ ፕሮግራም እዚች ጋር ይደግሙ እንዲሆን ነው የሚታየን ማለት ነው። የከፈለውን በዚህ መልኩ ማየት እንችላለን ማለት ነው።
ስለተከታተላችሁኝ አመሰግናለሁ። ተጨማሪ ይሄ ነገር ይጨመር ካላችሁ እንጨምራለን። አስተያየታችሁ አይለየን እላለሁ።